በአማራ ክልል ጦርነቱ ህፃናትን እየጎዳ ነው። የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ በክልሉ ባለው ቀውስ ምክንያት ህፃናት ላይ የጾታ ጥቃት እየተፈጸመ መሆኑን ገለጹ። ኢትዮጵያን ለመንካት ማንም እንዳይሞክር ሲሉ ጠቅላይ ሚኒስትሩ ተናገሩ። የመከላከያ ሰራዊቱና ተልዕኮ ሀገሪቱን ሉዓላዊነት፣ ሰላምና ደህንነት መጠበቅ መሆኑን ገልጸዋል። ዶክተር ወርቅነህ ገበየሁ ወደ ሱዳን ካርቱም ገቡ። የኢጋድ ሊቀመንበሩ ይህን ጉዞ ያደረጉት የሱዳንን ጦርነት በድርድር ለማስቆም ነው ተብሏል። የምዕራብ እስያ ውጥረት ከፍ አለ። በግብፅ ዳሜታ ወደብ የአሜሪካ ግንኙነት ያለው የጋዝ ታንከር በድሮን ጥቃት መመታቱ ተሰምቷል። ኃይለኛ ፍንዳታና እሳት ተከስቶ የክልሉን የጸጥታ ስጋት አባብሶታል። ከጥቃቱ ጀርባ ማን ያለው? የምዕራብና እስያ ቀጣዩ ሁኔታስ ምን ይሆናል? ሰላም የተከበራችሁ የሀበሻ ጎልድ ዜና ዩቲዩብ ቤተሰቦቻችን፣ በዛሬው ስርጭታችን ውስጥ አስደናቂ ክስተቶችን፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በዝርዝር ልናቀርብላችሁ ተዘጋጅተናል። እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ እንድትቆዩ በታላቅ አክብሮት እንጋብዛችኋለን። ከኛ ጋር በመቆየት አንዳችም ጠቃሚ መረጃ እንዳያመልጣችሁ ያድርጉ። ወደ ዝርዝር መረጃዎቻችን ስናልፍ ህወሓት ውጊያ ቢጀምርም ከመቀሌ ሳይሆን ከአስመራ የሚመራ ይሆናል ሲሉ በኬንያ የኢትዮጵያ አምባሳደር ጀነራል ባጫ ደበሌ ገልጸዋል። ጀነራሉ ህወሓት ዳግም ወደ ግጭት ቢገባ የአመራር ማዕከሉ ከትግራይ ውጭ እንደሚሆንም አስጠንቅቀዋል። ወደ ዝርዝር መረጃዎቻችን እናልፋለን። በአማራ ክልል ያለው ግጭት የልማት አቅምን እየጎዳ ነው ሲሉ የክልሉ ምክር ቤት አሳሰበ። በአማራ ክልል እየተካሄዱ ያሉ ግጭቶችና ጦርነቶች የልማት አቅምን እየጎዱ በመሆኑ ችግሮች በውይይት መፈታት እንዳለባቸው የአማራ ክልል ምክር ቤት አሳስቧል። የክልሉ ምክር ቤት አፈ ጉባኤ ፋንቱ ተስፋዬ ይህንን ያሉት የክልሉ ምክር ቤት 6ኛ ዙር 5ኛ ዓመት የስራ ዘመን 12ኛ መደበኛ ጉባኤ ሲጀመር ባደረጉት ንግግር ነው። አፈ ጉባኤዋ በንግግራቸው ሀገሪቱ ትልቅ ታሪክና እምቅ አቅም ቢኖራትም በልማትና በስልጣኔ ደረጃ አሁንም በርካታ ውስንነቶች እንዳሉባት ጠቁመዋል። በአማራ ክልልም በልማትና በመልካም አስተዳደር ዘርፎች በርካታ ችግሮች እንዳሉ በተደጋጋሚ በምክር ቤቱ መነሳታቸውን ገልጸዋል። በክልሉ ያለው ግጭትና ጦርነት የመልማት አቅማችንን እየጎዳ ነው ያሉት አፈ ጉባኤዋ ጥላቻና ተቃርኖች በውይይት እንዲፈቱም ጥሪ አቅርበዋል። እንደ አፈ ጉባኤዋ ገለጻ ዲሞክራሲና ልማት እርስ በርስ የሚደጋገፉ ጉዳዮች ሲሆኑ ዲሞክራሲ ያለ ልማት ብቻውን ትርጉም እንደማይኖረው ገልጿል። ክልሉን ከኋላ ቀርነት አዙሪት ለማላቀቅ የ25 ዓመት የልማት ፍኖተ ካርታ ተዘጋጅቶ በምክር ቤቱ መጽደቁን አስታውቀዋል። በተጨማሪም በ2018 የበጀት ዓመት የምክር ቤቱ የሪፎርም ስራዎችን ለማጠናከር ከባህር ዳር ዩኒቨርሲቲ ጋር በመተባበር የ15 ዓመት የሮድ ማፕ ጥናትና ሀሳብ ማሰባሰብ እየተካሄደ መሆኑንም ገልጸዋል። አፈ ጉባኤዋ ከዲሞክራሲ የራቀ ልማት ዘላቂነት ላይ ችግር እንደሚያጋጥመው ጠቅሰው በእውቀት ላይ የተመሰረተ የተቀናጀ አስተዳደር በመገንባት የህዝብን ጥያቄዎችን መመለስ የምክር ቤቱ ቀዳሚ ተግባር መሆኑንም አስገንዝበዋል። በጉባኤው የክልሉ የልማት እቅዶች፣ የምክር ቤቱ የሪፎርም ስራዎችና በቀጣይ ጊዜ የስራ አቅጣጫዎች የሚገመግሙ መሆኑንም ተገልጿል። ከዛው ክልል ባረቀ ዜናችን በአማራ ክልል ቀውስ ህፃናት ላይ የጾታ ጥቃት እየተፈጸመ መሆኑን አቶ አረጋ ከበደ ገልጸዋል። የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ በክልሉ በቀጠለው የጸጥታ ቀውስ ሳቢያ ህፃናት ላይ ከባድ የጾታ ጥቃቶች እየተፈጸሙ መሆናቸውን ገልጸዋል። አቶ አረጋ ይህን የተናገሩት ዛሬ በተካሄደው የአማራ ክልል ምክር ቤት ስብሰባ ላይ ሲሆን በክልሉ ያለው ግጭት በህፃናትና በሌሎች ተጋላጭ የማህበረሰብ ክፍሎች ላይ ከፍተኛ ሰብአዊ ችግር እያስከተለ መሆኑንም አስጠንቅቀዋል። በክልሉ ካለው ቀውስ ጋር ተያይዞ ህፃናት እየተደፈሩ ነው። ይህም በሆስፒታሎችና አመራሮቻችን ጉብኝት ባደረጉበት ጊዜ ችግሩ ገሃድ መሆኑን አረጋግጠናል ሲሉም ተናግረዋል። እንደ ርዕሰ መስተዳደሩ ገለጻ በግጭቱ ሳቢያ የተፈጠረው ሰብአዊ ቀውስ ከመፈናቀልና ከኑሮ መስተጓጎል ባሻገር በህፃናት ላይ ከባድ የመብት ጥሰቶችን እያስከተለ ነው። ችግሩ በጤና ተቋማትና በመስክ ጉብኝቶች ወቅት በተጨባጭ መታየቱንም ገልጸዋል። አቶ አረጋ በመጨረሻ ህፃናትንና ሌሎች ተጋላጭ ዜጎችን ለመጠበቅ የመንግስት ተቋማት፣ የጸጥታ አካላት፣ የጤና ተቋማትና ሰብአዊ ድጋፍ ሰጪ ተቋማት በቅንጅት እንዲሰሩ አሳስበዋል። በቀጣይ ዜናችን ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ መከላከያ ሰራዊት ያለው ወታደራዊ አቅም ለሌሎች ሀገራት ጣልቃ ለመግባት ወይም ድንበርን ለመጋፋት የታለመ ሳይሆን የኢትዮጵያ ሉዓላዊነት፣ ሰላምና ልማት ለማስጠበቅ የተገነባ መሆኑን ገለጹ። ጠቅላይ ሚኒስትሩ እንደገለጹት የሰራዊቱ ዋና ዓላማ ማንኛውም የውጭ ስጋት ወይንም ጥቃት ከመከሰቱ በፊት እንዲከላከል የሚያስችል የመከላከያ አቅም መፍጠር እንጂ ጦርነትን መፈለግ አይደለም። በንግግራቸውም
ሰራዊቱ የታሪካዊ ጀግንነት ወኔ ከዘመናዊ ቴክኖሎጂ ከሳይንስና ከሙያዊ ብቃት ጋር በማጣመር በምድር፣ በአየር፣ በባህርና በሳይበር ዘርፎች የተደራጀ አቅም መገንባቱንም ጠቁመዋል። እንደ ጠቅላይ ሚኒስትሩ ገለጻ የመከላከያ ሰራዊቱ ለህገ መንግስቱ፣ ለሀገራዊ ሉዓላዊነትና ለህዝቡ ደህንነት የቆመ ተቋም ሲሆን ይህም ኢትዮጵያን በሰላምና በልማት ጎዳና ላይ እንድትጓዝ ያስችላታል ብለዋል። በመጨረሻም ኢትዮጵያን ለመንካት ማንም እንዳያስብ እንዳይሞክር በማለት የሰራዊቱን የመከላከያ አቅም ዋነኛ ዓላማ ሀገሪቱን ከማንኛውም ውጫዊ ስጋት መጠበቅ መሆኑንም አጥብቀው አስገንዝበዋል። ወደ ቀጣይ መረጃችን ስናልፍ የኢጋድ ሊቀመንበር ዶክተር ወርቅነህ ገበየሁ ወደ ሱዳን ዋና ከተማ ካርቱም መግባታቸው ተዘግቧል። እንደተዘገበው ጉዞ በሱዳን ቀጥሎ የሚገኘውን ጦርነት በውይይትና በድርድር መንገድ ለማስቆም የታለመ የሰላም ጥረት አካል ነው። በተመሳሳይ ጊዜ የሱዳኑ ግጭት ወደ ኢትዮጵያ ድንበር አካባቢ እየተስፋፋ መሆኑና በኢትዮጵያ ካሉ የውስጥ የጸጥታ ችግሮች ጋር በተያያዘ ስጋቶች እየተነሱ መሆናቸውን ይገልጻል። የጉብኝቱ ውጤትና በቀጣይ የሚካሄዱ ውይይቶችን በቀጣይ ቀናት የአካባቢውን የጸጥታ ሁኔታ በሚመለከትም ተጨማሪ ግልጽነት እንደሚያመጡን ይጠበቃል። ወደ ቀጣዩ ዜናችን ስንተላለፍ በግብጽ ዳሜታ ወደብ የጋዝ ታንከር ላይ የድሮን ጥቃት መፈጸሙ ተገለጸ። ካይሮ ግብጽ በምዕራብ እስያ እየተባባሰ ያለውን የጸጥታ ቀውስ አዲስ የስጋት ደረጃ ላይ መድረሱ ተገልጿል። በግብጽ ዳሜታ ወደብ የሚገኘው የአሜሪካ ግንኙነት ያለው የጋዝ ታንከር በድሮን ጥቃት መመታቱን የሚገልጹ ሪፖርቶች ወጥቷል። በጥቃቱ ምክንያት በወደቡ አካባቢ ኃይለኛ ፍንዳታ ተሰምቶ እሳት በተርሚናሉ አካባቢ መታየቱ ተገልጿል። የእሳት አደጋውን ለመቆጣጠር የአደጋ ጊዜ አካላት ጣልቃ መግባታቸውም ተጠቁሟል። የግብጽ ዳሜታ ወደብ በሜዲትራኒያን ባህር የሚገኘው ዋና የንግድና የኃይል ማጓጓዣ መስመር ሲሆን በተለይም የተፈጥሮ ጋዝ ንግድ ውስጥ ጠቃሚ ሚና አለው። የድሮን ጥቃቱ ተጠያቂነት በይፋ ያልተረጋገጠ ቢሆንም በክልሉ ያለው የጦርነትና የተፋላሚ ቡድኖች እንቅስቃሴ በመስፋፋት ላይ ያለውን ስጋት ከፍ አድርጎታል። ባለሙያዎች እንደሚገልጹት በኃይል ምርቶች ላይ የሚደረጉ ጥቃቶች የዓለም የነዳጅና የጋዝ አቅርቦት ሰንሰለትን ሊያስተጓጉሉና የክልላዊ ንግድ ላይ ተጨማሪ ጫና ሊፈጥሩ ይችላሉ። ይህ ክስተት የሚመጣው በቀይ ባህር፣ በማዕከላዊ ምስራቅና በአካባቢው የሚገኙ የባህር መስመሮች ደህንነት ላይ ስጋት በጨመረበት ወቅት ነው። የግብጽ ባለስልጣናትና የደህንነት አካላት የጥቃቱን ሁኔታ፣ የተጠቀመውን ድሮንና ከጀርባ ያለውን ኃይል ለማወቅ ምርመራ መጀመራቸውን ገልጸዋል። ይህ ጥቃት በምዕራብ እስያ ያለውን የጦርነት ስጋት ወደ አዲስ የውጥረት ደረጃ እንዳሸጋገረውም ዓለም አቀፍ ክትትል እየተደረገበት ይገኛል። ወደ ቀጣይ ዜናችን ስናልፍ ህወሓት ዳግም ውጊያ ቢጀምር ከመቀሌ ሳይሆን ከአስመራ የሚመራ ይሆናል ሲሉ ጀነራል ባጫ ደበሌ ተናግረዋል። በኬንያ የኢትዮጵያ አምባሳደር ሆነው የሚያገለግሉት ጀነራል ባጫ ደበሌ ህወሓት ወደ አዲስ የትጥቅ ግጭት ለመግባት ቢወስን የሚያስተባብረው አመራር ከመቀሌ ሳይሆን ከአስመራ እንደሚመጣ ገልጸዋል። ጀነራል ባጫ ደበሌ በሰጡት አስተያየት የቀጠናውን የጸጥታ ሁኔታ በማንሳት ህወሓት ውጊያ ከጀመረ ውጊያውን የሚመራው አስመራ ሆኖ እንጂ መቀሌ ሆኖ ውጊያውን የመምራት እንደማይችልም አረጋግጥላችኋለሁ ብለዋል። አምባሳደሩ ይህን አስተያየት የሰጡት በኢትዮጵያ ሰሜን አካባቢ ያለውን የፖለቲካና የጸጥታ ውጥረት በተመለከተ ሲሆን የህወሓት የወደፊት እንቅስቃሴም ከአካባቢውና ከቀጠናዊ ሁኔታዎች ጋር ተያይዞ ሊታይ እንደሚገባ ጠቁመዋል። ጀነራል ባጫ ደበሌ በቀድሞ የጦር አመራር ልምዳቸው በመነሳት የጦርነት አመራር በአንድ ቦታ ብቻ የሚወሰን ሳይሆን የተለያዩ የፖለቲካና የውጭ ኃይሎች ጋር የሚያያዝ መሆኑንም አመልክተዋል። የጀነራሉ ንግግር በኢትዮጵያና በቀጠናው ያሉ የጸጥታ ጉዳዮች አሁንም ትኩረት እንደሚሹ ያሳየ ሲሆን በተለይ የትግራይ ጉዳይ በሰላማዊ መንገድ እንዲፈታ የሚቀርቡ ጥያቄዎችም ቀጥለዋል። ወደ መጨረሻው ዜናችን ስናልፍ አዲስ አበባ በሸገር ሲቲ ሚሊሻ እንድትጠበቅ ተወሰነ። ከጸጥታ ስጋት አንጻር በከተማው የሚገኙ የሸገር ሲቲ ሚሊሻ አባላት የጥበቃ ስራ እንዲሰሩ ተወስኗል። በውሳኔው መሰረት ከቀን 22 ጀምሮ የሚሊሻ አባላት በከተማ ውስጥ በተለያዩ ቦታዎች የጥበቃ ስራ እንዲያከናውኑ መመሪያ መሰጠቱ ታውቋል። የተወሰኑ እርምጃዎች የከተማውን ጸጥታ ሁኔታ ለማጠናከር፣ የህዝብና የንብረት ደህንነትን ለመጠበቅ እንዲሁም ሊከሰቱ የሚችሉ የጸጥታ ችግሮችን በቅድሚያ ለመከላከል እንደሆነም ተገልጿል። የሚሊሻ አባላቱ ከሌሎች የጸጥታ አካላት ጋር በመተባበር ስራ እንዲሰሩ፣ በአካባቢያቸው የሚከሰቱ የጸጥታ ጉዳዮችን በመከታተል ለሚመለከታቸው አካል እንዲያሳውቁ መመሪያ መሰጠቱንም አስታውሰዋል። ሆኖም የሚሊሻ አባላትን በከተማ ጥበቃ ስራ ላይ ማሰማራት በህዝብ ዘንድ የተለያዩ ምላሾችን እያስነሳ ይገኛል። አንዳንዶች ይህ የጸጥታ አቅምን ለማሳደግ የተወሰደ እርምጃ ነው ሲሉ፣ ሌሎች ደግሞ የእንደዚህ አይነት ውሳኔዎች አፈጻጸም ግልጽና በህግ ማዕቀፍ ውስጥ መሆን አለበት ይላሉ። የከተማው አስተዳደር የወሰደው እርምጃ ሰላምን ለማስጠበቅና የነዋሪዎችን ደህንነት ለማረጋገጥ መሆኑን በመግለጽ የጸጥታ ስራው በህግ አካላት እንደሚመራ አስታውቋል። ወደ ቢዝነስ ዘገባችን ስናልፍ የዓለም የወርቅ ገበያ
በአዲስ አቅጣጫ ሄዷል። ባለሀብቶች በቅርበት እየተከታተሉት ነው። ሐምሌ 9 2026 የዓለም የወርቅ ዋጋ በዚህ ሳምንት ከፍተኛ መለዋወጥን አሳይቷል። የዓለም ፖለቲካ ውጥረቶች፣ የአሜሪካ የገንዘብ ፖሊሲና የዶላር እንቅስቃሴ በወርቅ ዋጋ ላይ ጉልህ ተጽዕኖ አሳድረዋል። በሳምንቱ መጀመሪያ ባለሀብቶች ከዓለም አቀፍ አለመረጋጋት ለመጠበቅ ወደ ወርቅ በመመለሳቸው የወርቅ ዋጋ ከፍ ብሏል። ሆኖም የአሜሪካ ፌዴራል ሪዘርቭ ከፍተኛ የወለድ መጠን ለረዥም ጊዜ ሊቀጥል እንደሚችል የተሰጠው ምልክትና የመንግስት ቦንድ ትርፍ መጨመር ገበያውን ወደ ታች ጎትቶታል። የወርቅ ዋጋን ከፍ ያደረጉ ምክንያቶች በመካከለኛው ምስራቅ የተባባሰ የፖለቲካ ውጥረት፣ የአሜሪካ ዶላር መዳከም፣ ባለሀብቶች ወደ ደህንነት የሚጠበቅ ንብረት መሸሻቸው፣ የማዕከላዊ ባንክ ቀጣይ የወርቅ ግዢ ናቸው። የወርቅ ዋጋን ዝቅ ያደረጉ ምክንያቶችን ስንመለከት ከፍተኛ የወለድ መጠን ይቀጥላል የሚለው ግምት፣ የመንግስት ቦንድ ትርፍ መጨመር፣ ባለሀብቶች ያገኙትን ትርፍ ለማስጠበቅ የፈጸሙት ሽያጭ ናቸው። የዛሬውን የገበያ ሁኔታ ስንመለከት በዓለም ገበያ የ21 ካራት ወርቅ ዋጋ በ1 ግራም 131 የአሜሪካ ዶላር ከ78 ሳንቲም ደርሷል። የገበያ ተንታኞች በቀጣዮቹ ሳምንታት የፌዴራል ሪዘርቭ ውሳኔዎች፣ የዶላር እንቅስቃሴና የዓለም ፖለቲካ ሁኔታ የወርቅን ዋጋን የሚወስኑ ዋና ምክንያቶች እንደሚሆኑ ይገልጻሉ። የዛሬው የዜናችን ስፖንሰር ሀበሻ ጎልድ ነው። ወርቅ ጥራት ነው፣ ጥራት ደግሞ እምነት ነው። እውነተኛ ንጹህና ከፍተኛ ጥራት ያለው 21 ካራት ወርቅ ጌጣጌጥ ከፈለጉ ሀበሻ ጎልድ ትክክለኛ ምርጫው ነው። በኒውዮርክ የሚገኘው ሀበሻ ጎልድ በእጅ የተሰሩ ከፍተኛ ጥራት ያላቸው 21 ካራት የወርቅ ጌጣጌጦችን ለሰርግ፣ ለስጦታ፣ ለቤተሰብና ለዕለታዊ አጠቃቀም ያቀርባል። ተመጣጣኝ ዋጋ፣ የተረጋገጠ ጥራት፣ ፈጣን አገልግሎት፣ የደንበኞች እምነት። ዛሬውኑ ከታች ባስቀመጥንላችሁ ስልክ ይደውሉ ወይም በዋትሳፕ ያነጋግሩን። ሀበሻ ጎልድ፣ የሚታመን ጥራት፣ ዘላቂ ውበት። የተወደዳችሁ የሀበሻ ጎልድ ዜና ዩቱብ ቤተሰቦቻችን ለዛሬ ያዘጋጀናቸው ትኩስ አስፈላጊና ሰበር መረጃዎቻችን እስከዚህ ድረስ ነበሩ። ጊዜያችሁን ሰጥታችሁ ከኛ ጋር ስለነበራችሁ ከልብ እናመሰግናለን። ሁልጊዜ ፈጣን፣ ትክክለኛ፣ የተረጋገጠና ሚዛናዊ ዜና እንዲደርሳችሁ በየቀኑ በትጋት እየሰራ እንገኛለን። በኢትዮጵያና በዓለም ዙሪያ የሚከሰቱ ወቅታዊ ክስተቶችን፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በፍጥነትና በአስተማማኝ ሁኔታ ለእናንተ ለማድረስ ቁርጠኞች ነን። ከኛ ጋር ገና ካልተቀላቀላችሁ የሀበሻ ጎልድ ዜና ዩቱብ ቻናልን ሰብስክራይብ በማድረግ ቤተሰባችን ይሁኑ። እንዲሁም የደወል ምልክቱን በመንካት ማንኛውም አዲስ ዜናና ሰበር መረጃ በታተመ ቅጽበት እንዲደርሳችሁ ያድርጉ። ቪዲዮን ላይክ በማድረግ አስተያየታችሁን በመጻፍና ለወዳጆቻችሁ በማጋራት የምታደርጉልን ድጋፍ ለእኛ ትልቅ ብርታት አለው። ስለምትከታተሉንና ስለምትተማመኑብን ከልብ እናመሰግናለን። ሀበሻ ጎልድ ዜና፣ ፈጣን፣ ተአማኒና የተረጋገጠ መረጃ የሚገኝበት አድራሻ። እስከምንገናኝ ድረስ ሰላምና ጤና ከእናንተ ጋር ይሁን።